በጣም ድካም ነበር ለኔ ለምን ምን መገባቸው ምግቦች በሙሉ አይራጉልኝም ቦሚት በጣም ያረጋኛል ሰቃይ ነበር እርግዝና ላይ ኢቭን እስከ ሞል ድረስ ያማጥኩ ራሱ ያስመልሰኝ ነበር የመጀመሪያው ጊዜ እርግዝናዬ ላይ ከመጀመሪያው ልጄና የሁለተኛው ልጄ ልዩነት አለው የመጀመሪያው ልጄ ምንም ፊሊንግ አልነበረኝም ከሱም አልፎ የደስታ ፊሊንግ ነበረኝ ላይክ ሞር ኤነርጂ ነበረኝ የሁለተኛው ልጄ ላይ ግን በጣም እቸገር ነበር ማቅለሽለሽ በተለይ ማቅለሽለሽ ያስቸግረኝ ነበርና ማስመለስም ነበረው በመጨረሻው በጣም አሪፍ ኤክስፒሪየንስ ነበር Well, the first experience, I didn't have like vomiting, I didn't have. I noticed about my pregnancy like after 2 months. So it was easy pregnancy. Like, it's 5 ወር ከዛ ነው vomiting, laziness started. ምንም አይነት ስሜት የለውም it was very normal አስመልሶኝ ማያቅም አንድ ቀን ቁርስ አልበላ ታብሌት ወስጄ የአይረኑን የሱን ቀን ብቻ ነው ያስመለስኩት እንዳጋጣሚ ሆኖ እኔ ምንም አይነት ሞርኒንግ ሲክነስ አልነበረኝም በጣም አሪፍ የሆነ ፕሬግናንሲ ታይም ነው ያሳለፍኩት 9 ወር ሙሉ ምንም ሞርኒንግ ሲክነስ ፈርስት ትራይሚስተር ላይ ምንም አይነት ህመም አልነበረ ቮሚቲንግ የለኝም እንደውም የምግብ ፍላጎቴ በጣም ጨምሮ ነበር